ውድ የእግር ኳስ ቤተሰብ ሰላም እንዴት ናችሁ? ዛሬ በአውሮፓ ትልቅ የተባለ ጨዋታ ይደረጋል በሊቨርፑል እና በማድሪድ መካከል። እንግዲህ እነዚህ ክለቦች ሁለቱም በአውሮፓ መድረክ ያው ትልቅ ስምን ያሰፈሩ ክለቦች ናቸው። ማድሪድ የዚህ መድረክ በ15 ጊዜ ባለ ክብር በመሆን እየመራ ሲገኝ ሊቨርፑል 6 ጊዜ የዚህ ዋንጫ አሸናፊ በመሆን ሶስተኛ ደረጃ ላይ ይገኛል። ዛሬ በማታ የሚደረገው ጨዋታ ምናልባትም መሀል ሜዳውን በደንብ የሚቆጣጠረው ቡድን የዚህ ጨዋታ አሸናፊ ተብሎ ይጠበቃል። ምናልባትም ሰሞኑን መነቃቃት ላይ ያለው ሊቨርፑል እና ምናልባት የዚህ ውድድር ላይ በጣም በጥሩ ፎርም ላይ የሚገኘው ማድሪድ የሚያደርጉት ጨዋታ እንደመሆኑ መጠን በደንብ ይጠበቃል። ምናልባት ከዚህ ቀደም እንዳልኩት መሀል ሜዳውን በደንብ ዶሚኔት አድርጎ የሚጫወተው ቡድን የዚህ ውድድር አሸናፊ ይሆናል። የእናንተን ግምት ታች ኮሜንት ሴክሽን ላይ አስቀምጡልኝ። ያው እኔ ተወዛግቤያለሁ ቢል ለዚህኛው ለማለት ተወዛግቤያለሁ። የሁለቱም ደጋፊ ነኝ እኔ። ምናልባት ተቃራኒዎቹ ያው የምትሉትን ነገር በሉ። እኔ ጨርሻለሁ። መልካም ጨዋታ